ሰላም ጤና ይስጥልን ውድ የአርበኞች መድረክ አድማጭ ተመልካቾች፣ ዛሬ ግንቦት 20 በአማራ ሰማይ ስር ዳር እስከ ዳር ውጥረት ነግሷል። ያገዛዙ አየር ኃይል በትልልቅ ከተሞች ጭምር ሰማዩን በሚግና በድሮን ሸፍኖታል። የሰማዩ ጌታ ደግሞ አየሩን በዳመና ሞገዱን በነጎድጓድ ብልጭታ ሸፍኖታል። ገና በጧቱ ፀሐይ ሳትደምቅ ነበር በወሎ ቤት አማራ ብቻ አንድ ሬጅመንት ያገዛዙ ሰራዊት አዛዥ ኮሎኔሉን ጨምሮ የተማረከው የተወገደው መሳሪያውን ያስረከበው። የወሎ ቤት አማራ ተራሮች በጥላት ዋይታና ጩኸት ተሞልተዋል። ኃያላኑ የሚኒሊክ ዕዝ አርበኞች ያን መራራ ክንዳቸውን በአዲስ መልክ ባገዛዙ ሰራዊት ላይ እያሳረፉ አርፍደዋል። ከከባድ መሳሪያ ጀምሮ እስከ ቡድን መሳሪያዎች በፋኖ ቁጥጥር ስር ውለዋል። በዚህ ግንባር መማረክ ለጥላት ወርቃማ ድል ቢሆንም እሱን ማግኘት አልተቻለም። በወሎ ቤት አማራ ላስታ ቀጠና ጊዳን ወረዳ እንጅፋት በተባለ ቦታ የአፋብን ሚኒሊክ ዕዝ 303ኛ ኮር የተለያዩ አሃዶች ባገዛዙ ሰራዊት ላይ ታላቅ ድል ተጎናጽፈዋል። በጊዳን እንጃፋት በተባለ ቦታ ላይ ሰፍሮ የነበረው ያገዛዙ አንድ ሬጅመንት ሙሉ ሰራዊት ምንም ባልጠረጠረበትና በተዘናጋበት ሌሊቱን ከከባድ ከበባ የፈጸሙት የፋኖ ኃይሎች ከሌሊቱ 11 ሰዓት ጀምሮ ጥቃት መሰንዘር ሲጀምሩ ያገዛዙ ጦር ምንም ሳይታኮሱ 2 ድሽቃ፣ 1 ሞርታር፣ 2 ብሬን፣ 2 ስናይፐር ባሉበት እጅ ከፍንጅ ተይዘው ሲያስረክቡ ድንገተኛ ተኩስ የተከፈተባቸው ያገዛዙ ሰራዊት በርካቶቹ ምንም ሳይታኮሱ እጅ መስጠታቸውን ከ303ኛ ኮር የህዝብ ግንኙነት መምሪያ ያገኘነው መረጃ ያመላክታል። አንድ ሬጅመንት ያገዛዙ ጦር አብዛኛው ለመታኮስ ሞክሮ ሲመታ፣ ከፊሉ ሲማረክ፣ የተወሰነው ደግሞ መበተኑን ምንጮች ከቦታው አረጋግጠዋል። ማየት እስከሚዘገንን ድረስ የእንጅፋት ተራሮች በአገዛዙ በኦሮሞ ተወላጆች፣ በደቡብ ተወላጆች እንዲሁም አልገዛም ባሉ በአማራ ተወላጆች አስከሬን ተጠለቅልቋል። አስከሬኑን በተለያዩ የቴሌግራም ቻናሎች ማየት ትችላላችሁ። አገዛዙ የድንጋጤውን ከወረዳው መቀመጫ ሙጃ ከተማ ተጨማሪ ኃይል ወደ እንጅፋት በማስገባት በድሮን የታገዘ አውደ ውጊያ ይህ ዜና እየተጠናቀረ ባለበት ሰዓት እየተካሄደ ሲሆን ከአንድ ሬጅመንት ትጥቅ ሙሉ በሙሉ በሚባል ደረጃ በፋኖ ኃይሎች መማረኩን ምንጮች ከቦታው ገልጸውልናል። በአምባሰል ተራሮች ደግሞ አንድ ከፍተኛ የጦር አዛዥ ኮሎኔል ተመቶ ቆስሎ ከነአጃቢዎቹ ተማርኳል። አፋብን ሚኒሊክ ዕዝ 104ኛ ኮር 23ኛና 24ኛ ክፍለ ጦር ምሽት ላይ በሰሩት ልዩ ኦፕሬሽን አንድ ኦራል ከነሰራዊቱ ሲቃጠል 16 የመከላከያ አባላት ደግሞ በውጊያው መገደላቸውን ከኮሩ ያገኘነው መረጃ ያመላክታል። በቀጠናው ሙሉ ውጥረት የነገሰ ሲሆን በራያ፣ በዋርላ ደላንታ፣ በአምባሰል፣ በምዕራቡ ወሎ ቀጠና የሚንቀሳቀሱ የፋኖ ኃይሎች ወጥ በሆነ መንገድ የወረዳና የዞን ከተሞችን ከበባ ውስጥ በማስገባታቸው ታውቋል። ዋና ዋና መስመሮችም በፋኖ እጅ ገብተዋል። በወለጋ ቀጠና የቢዛሞ ፋኖ የእዝ መሪ ጄኔራሉን በቅርብ የተወገደበትና መሳቂያ መሳለቂያ የሆነው አገዛዙ በበኩሉ ከእስከዛሬው በተለየ መልኩ የድሮን አሰሳና ጥቃት እንዲሁም የተዋጊ ጀቶች እንቅስቃሴ እያደረገ ይገኛል። አፋብን በመግለጫው ከነገ ግንቦት 21 ጀምሮ በሁሉም ቀጠና መንገዶች ዝግ እንደሚሆኑ ማወጁን ተከትሎ ውጥረት ውስጥ የገባው አገዛዙ አሸናፊው ቀድሞ የታወቀው ምርጫ እንዳይደናቀፍ በማቀድ በሙሉ አማራ ክልል ተጨማሪ ኃይል ያስገባ ሲሆን ከአዲስ አበባ በቅርብ ርቀት በምትገኘው ደብረ ብርሃን ከተማ ጭምር የተዋጊ ጀቶች አሰሳ እያደረገ ይገኛል። በደቡብ ጎንደርም የተጠናከረ የድሮን አሰሳ እየተደረገ ነው። በጎጃም የብልጽግናው የፍርሃት ቆፈን ብርድ አስነስቷል። የበቀል በትሩን በንጹሃን ላይ የሚወጣው ብልጽግና በኦነግ ስም ሽፋን ወደ ጎጃም ቀጠና ከአዲስ አበባ እየተጓዙ የነበሩ ንጹሃን አማራዎችን በሁለት ታታ አውቶቢስ እየተጓዙ እያለ ከጎሃ ጽዋን ወረድ ብሎ በሚገኝ ቦታ ላይ መታገታቸው ተረጋግጧል። በሁሉም ቀጠና በንጹሃን ላይ የሚደርስን ጥቃት ለመቀነስ በተለይም የድሮን ጥቃት ለመቀነስ አስፈላጊውን ጥንቃቄ እንዲደረግ የአርበኞች መድረክ መልእክቱን ያስተላልፋል። ተስፋዬ ልሳኑ ነኝ ከዚያው ከትግሉ ሜዳ ለአርበኞች መድረክ አዘጋጅቻ ያቀረብኩላችሁ። ድል ለአማራ ፋኖ! መልካም አዳር።